አዎ እኔ አይቀየርም ያልኩት እኔ ነኝ። ሁልጊዜ አንተ ባልከው አይሆንም። ሰላም ጤና ይስጥልኝ። እንግዲህ ትላንት በሰራሁት እኔ ብዙ ነኝ ወደ 9 አካባቢ ፐርሰናሊቲ ተላብሼ በሰራሁት ቪዲዮ እንግዲህ ደግሞ ዛሬ አእምሮዬ አጌንስት ሚ ተነስቶ የቻናሉን ስም ካልቀየር ብሎኛል። ሰምተን ነው ማለት ኦልራይት እኔ ማምለው የቻናሉ ስም መቀየር አለበት። ስሙ አፌክት ያደረገ ነው። ስለዚህ በተሻለ ስም መተን መቆጣጠር እንግዲህ የኔ ጥያቄ ስሙ ይቀየር ያለው ማን ነው? ስሙ ይቀየር ሲል የሰማው ማን ነው? እንደገና ደግሞ ስሙ አይቀየርም ይቀጥል እና ይህን ነገር ወደ ኦዲየንሱ አምጥተህ እንድንወያይበት ይሁን ያለውስ ማን ነው? እኔ ስንት ነኝ እንኳን እኔ ግራ ገባኝ። ስንት ነኝ? አዎ እኔ አይቀየርም ያልኩት እኔ ነኝ። ሁልጊዜ አንተ ባልከው አይሆንም። አንተ ሁሌ ተዋሻለህ። አንተ ነጭ ወረቀት ነህ፣ የምንጽፍብህ ደግሞ እኛ ነን። ይሄን አምነህ ተቀብለህ መቀጠል አለብህ። ምክንያቱም አንተ በሄድክበት መንገድ አይተን ሄደን ወድቀናል። ስለዚህ እኛ አሁን ይሄ ኔቸር ይሄ ዩኒቨርስ እንደዚህ ተወዛግበን እንድንቀጥል ቢፈቅድም አሁን ግን አንፈቅድልህም። በቃ ልትባል ይገባል። እዚህ ጋር አእምሮ በቃ ሊባል ይገባል። እዚህ ጋር ይበቃዋል። እስከዛሬ ድረስ የውሸት ፈጠራ እየፈጠረ አሁን ስንት ቻናሎች ነው የዘጋ ነው በዚህ አእምሮ በማይረባ አእምሮ ምክንያት ስሙ ይቀየር እያለ ስንቀይር ዛሬ ላይ ደርሰናል አይደለም? ስለዚህ ካሁን በኋላ አይቀየርም ያልኩት የምስተኛ ማለት ነው። አሁንም ቢሆን በዚህ አቋማችን እንደምንጸና እርግጠኛ ነኝ። ኦዲየንሱም ይሄንን አይቶ ይቀጥል የሚል ከሆነ ዋን ፔጅ ወይም ደግሞ ገጽ አንድ የሚለው ሶሻል ሚዲያ ስማችን እንቀጥላለን ማለት ነው። ምን ማለት ነው? ስሙና ምግባሩ የማይሄድ ከሆነ ቶሎ ወደ ኦዲየንሱ ተቀላቅለን ፐብሊክ ላይ መውጣት እንደንችል በሚል ነበረ ይካረል